በአንድ ወቅት ይኖር የነበረ አንድ ታዋቂ የንጉሥ አማካሪ ነበረ። ይህ ሰው እጅግ በጣም ጠቢብና አስተዋይ ነበር። ንጉሡም ማንኛውም ነገር እርሱን ሳያማክረው አያደርግም። በዚህም የተነሳ በንጉሡ ዙሪያ ያሉ ሰዎች በእርሱ እጅግ ይቀኑበት ነበር። አንድ ቀን ንጉሡ አማካሪውን አስጠርቶ እንዲህ አለው፣ አንተ በእጅጉ ጥበበኛና አስተዋይ ነህ፣ ነገር ግን ልጅህ በጣም ሞኝና ዕውቀት የጎደለው ነው። አማካሪውም የንጉሡን ንግግር ሲሰማ ቅር በመሰኘት ንጉሡን እንዲህ ብሎ ጠየቀው፣ ጌታዬ ሆይ ይህን ለምን አሉ? ልጄንስ እንዴት ሞኝ ነው ብለው አሰቡ? ንጉሡም ሁል ጊዜ ጧት ጧት ሕዝቡን ለማግኘት ስወጣ ልጄን አገኘዋለሁ። እኔም ሁል ጊዜ እንዲህ ብዬ ጠይቀዋለሁ፣ ከወርቅና ከብር የትኛው የበለጠ ዋጋ ያለው? እርሱም ሁል ጊዜ ብር ብሎ ይመልስልኛል። በዙሪያ ያሉ ሰዎች ይህን ሲሰሙ መሳቅ ጀመሩ። አማካሪውም ይህን ሲሰማ እጅግ አዘነ። ምንም ሳይናገርም ወደ ቤቱ ሄዶ ልጁን ልጄ ከብርና ከወርቅ የቱ ይበልጣል ብሎ ጠየቀው። ልጁም ወርቅ ብሎ መለሰ። አማካሪውም ይህን ሲሰማ ወርቅ እንደሚበልጥ ካወቅክ ታዲያ ለምን ንጉሡ ሲጠይቅ ብር ብለህ መለስክ? ልጁም በተረጋጋ መንፈስ ንጉሡ ሁል ጊዜ ሕዝቡን ሊያይ ወደ ከተማ ሲመጣ እኔን አስጠርቶ በአንድ እጁ የወርቅ ሳንቲም በአንድ እጁ ደግሞ የብር ሳንቲም ይዞ ከሁለቱ የበለጠ ዋጋ ያለውን ሳንቲም ምረጥ ይለኛል። እኔም የብር ሳንቲሙን እመርጥ ነበር። ሕዝቡና ንጉሡም ይስቁብኝ ነበር። አማካሪውም ለምንድነው ሁል ጊዜ የብሩን ሳንቲም የምመርጠው? በዛሬው ዕለት በንጉሡ ዙሪያ ያሉ ሰዎች ሁሉ ሲስቁብኝ ነው ያሉት። ልጁም ይህን ሲሰማ ፈጠን ብሎ አባቱን ወደ ክፍሉ ወስዶ አንድ ሳጥን አሳየው። ሳጥኑም በብዙ የብር ሳንቲሞች የተሞላ ነበር። የንጉሡ አማካሪም ይህን ሲያይ ተገርሞ ይህን ሁሉ የብር ሳንቲም ከየት አገኘህ ብሎ ጠየቀው። ልጁም ፈገግ ብሎ እነዚህ ሳንቲሞች ንጉሡ የሰጡኝ ናቸው። እስካሁን ድረስ ትክክለኛውን መልስ መልሼ ቢሆን ኖሮ አንድ የወርቅ ሳንቲም ብቻ ይኖረኝ ነበር። ነገር ግን የተሳሳተ መልስ በመመለሴ ይህን ሁሉ የብር ሳንቲም ማግኘት ችያለሁ። ንጉሡ በጠየቀኝ ጊዜ የብሩን ሳንቲም ስመርጥ እርሱም ሕዝቦቹም ይስቁብኝ ነበር። ንጉሡም ዝም ብሎ ትቶኝ ይሄድ ነበር። ለአንድ ወርቅ ሳንቲም ብዬ በየቀኑ የማገኘውን የብር ሳንቲም ማጣት አልፈልግም። አማካሪውም ይህን ሲሰማ እጅግ ተደሰተ። ልጁም ምን ያህል አስተዋይ እንደሆነ ተገነዘበ። ከዛን ዕለት ጀምሮ ልጁን ሞኝ ነው ብለው ሲነግሩት ፈገግ ብሎ ማለፍ ጀመረ። እኛም በሕይወታችን ሰዎችን ለማስደሰት ብለን ያልተገባ ነገር ማድረግን ማቆም አለብን። አንዳንድ ጊዜ በሰዎች እንዲጨበጨብልን ወይም ጎበዝ እንድንባል ወይም አዋቂ እንድንባል ብለን ነገር ግን እኛን የሚጎዳን ነገር ማድረግ የለብንም። አሁን የምታደርጉትን ነገር ጥሩ መሆኑን ካወቃችሁ ሌሎች ሞኝ አድርገው ቢያያችሁም እንኳን በትዕግስት የጀመራችሁትን መንገድ ጨርሱ። በመጨረሻም ማግኘትና ማየት የምትፈልጉትን ሕይወት ትኖራላችሁ።